ውድ የሜሎስ ቲዩብ ተከታታዮች እንደምን ቆያችሁን? እኛ ጋር እግዚአብሔር ይመስገን ሰላም ሁሉ ተማም። እንግዲህ ባለፈው ቪዲዮ ስለ ቲያትር አመጣጥ አውርተን ነበር። ዛሬ ደግሞ የኛ ሀገርም የውጭ ሀገርም ተዋናዮች አርቲስቶቻችን የሚጠቀሙበት የትወና መንገድ ወይም ስልት ምንድን ነው የሚለው እናያለን። ናቹራል አክቲንግ ወይስ ሜቶድ አክቲንግ የሚለውን ነው የምናየው። ዩቱቡን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አበረታቱን፣ ሼር አድርጉት፣ ቪዲዮ ላይክ በማድረግ ጀምሩት። ይህ ሜሎስ ቲዩብ ነው። እንግዲህ ታላላቅ ተዋናዮች እንዴት ተውናሉ የሚለውን ስናይ አንዳንዶቹ ገጸ ባህሪውን በሙሉ ይኖሩታል፣ ሌሎች ደግሞ በተፈጥሯዊ መንገድ ሲተውኑት እናያለን። እና ዛሬ የምናየው ሜትድ አክቲንግ ወይስ ናቹራል አክቲንግ የሚባሉትን ሁለት ታዋቂ የትወና ዘዴዎች እንመለከታለን ማለት ነው። እንግዲህ እነኚህ የአክቲንግ ዘዴዎች በቲያትር እና በፊልም ትምህርት ውስጥ ያሉ ሲሆኑ ሜትድ አክቲንግ ወይስ ናቹራል አክቲንግ ተዋናዩ ለሱ የሚመቸውን የትወና ስልት መርጦ ቢተውንበት፣ እኔ እንደዚህ ብተውን የበለጠ ውብ ሆኜ ወይም ደግሞ የበለጠ አሳምናለሁ ብሎ የራሱ የዳይሬክተሩ ሳይሆን የራሱ የሚጠቀምበት የትወና ዘዴ ነው ማለት ነው። እንግዲህ ሜትድ አክቲንግን ስናይ ሜትድ አክቲንግ የተጋነነ ነው በእኔ አይን። የተዋናዩን ገጸ ባህሪ በጥልቀት የሚኖርበት ዘዴ ነው። በጣም ተመራጭ ነው፣ ግን አድካሚም ነው። ይህ ማለት አሁን ለምሳሌ አንድ ድሃን የሚጫወት ተዋናይ ቢሆን ያንን የድሃውን ኑሮውን እስከ መኖር ድረስ ከቀረጻ በፊት ማለት ነው ለመዋሃድ የሚያደርገው ጥረት ያን ሁሉን የሚያካተውና ይሄ ጥቅም አለው። ጥልቅ ስሜት ውስጥ ያስገባል። እውነተኛ ትወናና ጠንካራ ገጸን ባህሪ ለመገንባት ይረዳል። ነገር ግን አድካሚ ነው በጣም። በስነ ልቦና ላይ ጫና ሊያሳድር ይችላል። እንግዲህ ሜትድ አክቲንግን ስናወራ ኢትዮጵያ ውስጥ አይ ቲንክ ካልተሳሳትኩ ግሩም ኤርሚያስ የሚጠቀምበት ታዋቂ የትወና ስልት ነውና ግሩም ኤርሚያስ በእንደዚህ አይነት መንገዶች ይታወቃል። ቻሌንጅ በማድረግ ከቀረጻ በፊት ገጸ ባህሪውን ሆኑ መኖርን የሚያምን ተዋናይ ነው እና የተለያዩ እንዲሆንም የሰማናቸው ታሪኮች ሁሉ ነበሩ። እስከ መቃም ድረስ ለትወና ብሎ ብዙ መንገዶችን እስከመሄድ እና ያ ሜትድ አክቲንግ የምንለው አድካሚ ነው። ትወናው ካለቀ በኋላ ራሱ ለመውጣት ተዋናዮች ጊዜ ሊፈጅባቸው ይችላል ማለት ነው። ወደ ናቹራል አክቲንግ ስንመጣ ናቹራል አክቲንግ ማለት በህይወት ውስጥ እንደምትኖረው ሆነ መኖር ነው። ላይክ እኔ ከእናንተ ጋር እንደምኖረው ከጓደኛዬ ጋር እንደምሆነው በጣም በቃ ቀላል የሆነ ኑሮ ማለት ነው። ላይክ የተጋነነ ነገር አልኖርም። እኔ ሳዝን ገጸ ባህሪው ያዝናል፣ ገጸ ባህሪው ሲያዝን እኔ እንደማዝነው ነው ማዝነው ማለት ነው። ገባችሁ? ያ ናቹራል አክቲንግ እንላለን። ለምሳሌ ጓደኛዬ እንደማናገረው በቀላሉ መንገድ ነው ካራክተሩን ማውረው ምናምን፣ ላይክ እንደዛ ነው የሚሆነው። ጥቅም አለው። ይሄ በጣም ተፈጥሯዊ ይመስላል። በቃ ተፈጥሯዊ ነው፣ ትወና አይመስልም። ለካሜራ ለፊልምና ለካሜራ ለቲያትር ሜትድ አክቲንግ ይመረጣል። ግን ለካሜራ ናቹራል አክቲንግ እንደኔ አይን አሪፍ ይመስለኛል ማለት ነው። ተመልካችንም ያሳምናል። በጣም እውነት ይመስላል። ለምሳሌ አንድ ተዋናይ ሲያለቅስ የሆነ ምናምን ነው አይደል? ናቹራል አክቲንግ ግን ሲከፋችሁ ላይክ አምባችሁ ላይክ በዛ መንገድ ውሰዱት እና ናቹራል አክቲንግ በእኔ አይን ሜትድ አክቲንግ በጣም አሪፍ ነው። ግን ናቹራል አክቲንግን ተምሮ ወደ ሜትድ አክቲንግ ቢመጡ እኔ እመክራለሁ፣ ትንሽ ባለችን ማለት ነው። እንግዲህ ልዩነታቸው ሜትድ አክቲንግ ገጸ ባህሪውን ሁን ሲል፣ ናቹራል አክቲንግ ደግሞ ተፈጥሯዊ ሁን ይላል። ሜትድ አክቲንግ ካራክተሩን ሁን የሚለው፣ ናቹራል አክቲንግ ግን በቃ ተፈጥሯዊ ሁን እንደ ተፈጥሯዊነት ኑር ነው የሚለው እና ሜትድ አክቲንግ ገጸ ባህሪውን በጥልቀት ይኖራል። ናቹራል አክቲንግ ደግሞ ያለመጋነን በእውነተኛ መንገድ ኑሮ ይተውናል። ገባችሁ? በዛ መንገድ ነው ማለት ነው። ለኢትዮጵያ ቲያትር የኢትዮጵያ በዘመናዊ ተዋናዮች አብዛኞቹ ናቹራል አክቲንግን ቅርጽ ይጠቀማሉ ይባላል። ግን እንጃ አብዛኞቹ ሜትድ ነው። ግን ሜትድ አክቲንግን በሚያምር ሁኔታ የሚጠቀሙ አርቲስቶች ለእኔ አሉ። ከዛ ውስጥ ግሩም ኤርሚያስ ላይክ በጣም ለእኔ ማለት ነው በጣም ጎበዝ ተዋናይ ነው። በሜትድ አክቲንግ እንትን የሚል ነውና ልዩነታቸውን በዝርዝር ምን እንድናይ የምትፈልጉ ከሆነ ነገር ግን ባጭሩ ለዛሬ ቪዲዮ ያዝንላችሁ ይሄን ነው ማለት ነው። እንግዲህ ጥሩ ተዋናይ መሆን ማለት ሜትድ አክቲንግ ወይም ናቹራል አክቲንግ ብቻ መጠቀም አይደለም። መጀመሪያ እንድታውቁት የምፈልገው ያው ለማነጻጸር ያክል በሁለቱም ዘዴ ያለው ጥሩ ነገር በመውሰድ ገጸ ባህሪውን እውነተኛ ማድረግ ነው ዋናው ነገር፣ ለሰው እንዲያሳምን እንዲስብ ማለት ነው። ግን ቨርሰስ ናቹራል ቢሆን ለእኔ ለፊልም በተለይ
ያሳምናል የሚል እምነት አለ። እንግዲህ ለዛሬ ያዝንላችሁ ይህን ይመስል ነበር። ናቹራል አክቲንግ ቨርሰስ ሜትድ አክቲንግ። እንግዲህ ይህንን እንደ ራሳችን ያየ ነው እና የእኛ ሀገር ተዋናዮች አብዛኞቹ ናቹራል አክቲንግን የሚጠቀሙት ይባላል። ግን ሜትድ አክቲንግን አሪፍ ነው። ናቹራል አክቲንግን በትክክለኛ መንገድ ተጠቀሙት። ለእኔ ናቹራል አክቲንግ ለፊልም በጣም የምመርጠው የትወና ዘዴ ነው ማለት ነው ከሜትድ አክቲንግ። አንደኛ ነገር በተለይ ለጀማሪዎች የምመክረው ለእንደኛ አይነቶቹ ናቹራል አክቲንግን አዳብረን ከዛ ወደ ሜትድ አክቲንግ ለመምጣት የሚቀለን ይመስለኛል ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉልን፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን። ሜሎስ ቲዩብ ይቀጥላል። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ጤና፣ ፍቅር ለእናንተ ይሁን ብለናል። ሰላም ቆዩልን።